ከኢትዮሮፐር ለዛሬ ጀላቸው የመጣሁት ገቨርንመንት ኦፍ አየርላንድ ኢንተርናሽናል ኤጁኬሽን ስኮላርሺፕ ነው። ለ2026 የስኮላርሺፕ ሃየር ኤጁኬሽን አውቶሪቲ የአየርላንድ የሚሰጥ ስኮላርሺፕ ነው። የስኮላርሺፑን ዲቴል እዚህ ካያቸው ሆስቲንግ ካንትሪ አየርላንድ ይላል። ከዛ ማኔጅ ባይ ሃየር ኤጁኬሽን አውቶሪቲ፣ ታርጌት ኦዲየንሱ ደግሞ ከኢነን ኢዩ የሆኑ ካንትሪዎች ከአውሮፓን ዩኒየን ካሉ ከሀገራት ውጭ የሆነ የትምህርት ደረጃ በማስተርስና በፒኤችዲ ሌቭል ይሰጣሉ። ፉሊ ፈንደድ ስኮላርሺፕ ነው። ያ ማለት በአመት እስከ 10,000 ዩሮ ይከፍላሉ። ከዛ ቱሽን ፊ ነፃ ያደርጋሉ ማለት ነው። ዴድላይኑ እስከ ማርች 12 ነው። ስለዚህ ጊዜ ያላችሁ አፕላይ ማድረግ ትችላላችሁ። የዚህ ስኮላርሺፕ ዓላማ ያው ምንም አይነት ፋይናንሻል ስትሬስ ሳይኖር ተማሪዎች ዘና ብሎ ትምህርታቸውን እንዲማሩ፣ ቅድም እንዳልኳችሁ ስቲፐንድ እስከ 10,000 በአመት በ12 ወር ማለት ነው። ይሄ ማለት ከ800 በላይ ማለት ነው በወር በትንሹ። ከዛ ፉል ቱሽን ፊ ዌቭ ይደረጋል። ያ ማለት ሌሎች ወጪዎች አሉ፣ የትምህርት ወጪና ሌሎች ወጪዎች ነፃ ይሆናሉ ማለት ነው። ኤሊጂብል የሆኑት ደግሞ እነማን ናቸው ለምለው ክራይቴሪያው እዚህ ጋር አለ። ምክንያቱም አፕላይ የሚያደርገው በጣም ብዙ ሰው ነው። ከዛ ውስጥ ወደ 60 አካባቢ ሰው ነው እነሱ ፈንድ የሚያደርጉት። እዛ ውስጥ ለመግባት እነዚህን አሟልቶ መገኘት ይጠይቃል። አንደኛ ነን ኢዩ ካንትሪ መሆን አለባቸው። ሁለተኛ አፕሊኬሽኑ በማስተርስና በፒኤችዲ ነው። በነዛ በየፕሮግራሞቹ ኤሊጂቢሊቲ ክራይቴሪያ መሰረት አፕላይ አድርጎ ማግኘት አለበት ነው የምለው። ከዛ ያው ፋይናሊ ኦፈር ሌተሩን ከተቀበለ በኋላ በጊዜ እዛ መገኘት አለበት ነው። ከዚህ በፊት ስኮላርሺፑን አግኝቶ የሚያውቅ ከሆነ ድጋሚ አፕላይ ማድረግ አይችልም ማለት ነው። ለምሳሌ ማስተርስ በዚህኛው ስኮላርሺፕ የተማረ ሰው ድጋሚ ፒኤችዲ እዛ አፕላይ ማድረግ አይችልም ማለት ነው። እንዴት አፕላይ እናደርጋለን ለምለው እዚህ ስቴፖች አሉ። የመጀመሪያው ምንድን ነው? ዶክመንት ሪቪው ይደረጋል። ያ ማለት በጣም ብዙ አፕሊካንት አለ። ከነዛ ውስጥ ተመርጦ ለማለፍ የመጀመሪያው ምንድን ነው? ዶክመንት በደንብ ቼክ ይደረጋል። አሁን ኦፊሻል ዶክመንቶች አሉ። እነሱ በኤሊጂቢሊቲ ክራይቴሪያው መሰረት በጣም በደንብ ቼክ ይደረጋሉ። ከዛ በኦንላይን ፖርታል ብቻ አፕላይ ማድረግ የሚቻለው፣ ኦፍላይን በሃርድ ኮፒ ምናምን መላክ አይቻልም። ከዛ 2 ሪፈረንስ ያስፈልጋል። ያን ሪፈረንስ እናንተ ናቸው አጽፋችሁ አፕሎድ የምታደርጉት እና በተቻለ መጠን ደግሞ በጊዜ አፕላይ ማድረግ እና ፋይናሊ ሳብሚት ከተደረገ በኋላ መቀየር ምናምን ማድረግ አይቻልም። ይህን ፕሮሲጀር ተከትሎ አፕላይ ማድረግ ነው ማለት ነው። እንዳልኳችሁ ማርች 12 ነው ዴድላይኑ። ይህን አፕሊኬሽን ፖርታሉ እዚህ አሁን አፕሊኬሽን ፖርታል ላይ ከገባችሁ በኋላ እዚህ በግራ በኩል በቀኝ በኩል ያሉ ፒዲኤፎች አሉ። የመጀመሪያውን ለምሳሌ የስኮላርሺፑ ኮል ነው። አሁን የዚህ ኮል አለ። ያ ማለት ማስታወቂያ ያለ የወጣው ሰው እሱን ከፍተን ማየት እንችላለን። እዚኛው ላይ ያለው ነገር እናንተ ወርድ ባይወርድ በደንብ አንብባችሁ ነው መሙላት አለባችሁ። አሁን እኔ ዝም ብዬ ሃይላይት ብቻ ነው ማሳያችሁ። አሁን ገቨርንመንት ኦፍ አየርላንድ ኢንተርናሽናል ኤጁኬሽን ስኮላርሺፕ ይላል። ስለዚህ የስኮላርሺፑ ዲቴል እዚህ ጋር አለ። ቅድም ያየነው እስከ 10,000 ዩሮ ይከፍላል፣ ይሄን ዌቭ ያደርጋል ምናምን የሚለውን ቅድም ያየናቸውን እዚህ ጋር ማግኘት ትችላላችሁ ሙሉ መረጃውን። ከዛ ይህን ካያችሁ በኋላ ኔክስት ላይ እንዳየነው መሰረት ኤሊጂቢሊቲ ክራይቴሪያዎች ምን ይመስላሉ የሚለውን እዚህ ጋር እነዚህ ማንበብ ትችላላችሁ። ከዛ ደግሞ እነዚህ እንትኖች ኤሊጂብል አይደሉም ይላል። ከዛ ካንዲዴት ፕሮፋይሉ ምን መምሰል አለበት ዲቴል እዚህ ጋር አለ። አሁን በኋላ ምርጫው ላይ ክራክ አድርጎ ለመግባት በጣም ይጠቅማል ማለት ነው። ኢቫሉዌሽን ክራይቴሪያውን ካያችሁ ደግሞ 40፣ 45 እና 15 ነው ፖይንቶቹ። የመጀመሪያው 40 አካዳሚክ አቺቭመንታችሁ ነው። ከዛ የሚቀጥለው 45 ደግሞ ፐርሰናል ስቴትመንት ነው። እነዚህ 15 የተከፋፈሉ አሉ 3 ጊዜ። እነዚህን አንብባችሁ ይሄን ከዚህ የተሻለ ነጥብ ለማግኘት ነው የምትሄዱት። ከዛ ያው ሶስተኛ ላይም 15 ፖይንት አለ። ይሄ በሪፈረንስ መሰረት ነው። ለእናንተ ሪኮመንዴሽን የጻፈው ሰው ምን ብሎ ነው የጻፈው፣ ስትሮንግሊ ሪኮመንድ አድርጓል ወይ፣ ምን አይነት ወርዶችን እዛ ጋር ተጠቀሙ እናንተን ለመግለጽ የሚለው ትልቅ ቫሊዩ አለው እዚህ ጋር ማለት ነው። ቀጥታ ኦንላይን እናንተ አፕሎድ በምታደርጉት መሰረት ነው። ለዚህም ደግሞ እንዴት እንጽፋለን ይሄኛውን የሚለውን ታያላችሁ። አሁን አፔንዲክስ 2 ላይ ይመስለኛል። ስለዚህ ይሄ አሁን ለምሳሌ ሪፈረንስ ጋይድላይን አለ። ስለዚህ እነዚህ ነገሮችን ፖይንት አውት አድርጎ ጽፎ ከሆነ የተሻለ ነጥብ ለማግኘት አድቫንቴጅ ወር ጥቅም ይኖራል ማለት ነው። ከዛ ሌሎች ኢንፎርሜሽኖችን እዚህ ጋር ማየት ትችላላችሁ። ይሄ ሙሉ የአፕሊኬሽን ኮል ነው። ይሄን ካያችሁ በኋላ ቀጥታ ወደ አድሚሽኑ መመለስ ትችላላችሁ ማለት ነው። እነዚህ ተጨማሪ መረጃዎችን እንድታዩ ነው ምጋብዘው። የዚህን ስኮላርሺፕ ቪዲዮ ሙሉን ከዚህ በፊት የሰራሁት አለ የዛሬ ዓመት
ስለዚህ እሱን የት ነው የምታገኙት? ኢትዮ ሮፐር ዩቲዩብ ቻናል ላይ የዛሬ ዓመት የሰራሁት ሙሉ አፕሊኬሽን ፕሮሲጀሩ አለ። ከ20 ደቂቃ በላይ ነው። ስለዚህ እሱ ላይም በደንብ ለማብራራት ሞክሬያለሁ። ያው እሱ እንድታዩ ነው የምጋብዘው። የዛንም የቪዲዮችን ሊንክ እና አፕሊኬሽን ሊንኩን ዲስክሪፕሽን ሴክሽን ላይ አስቀምጣለሁ። ከዚህ በተጨማሪ ከኢትዮ ሮፐር ቴሌግራም ቻናል ላይም ማግኘት ትችላላችሁ። ከዚህ ስኮላርሺፕ በተጨማሪ አሁን አክቲቭ የሆኑ የጣሊያን ሀገር ስኮላርሺፖች አሉ። አሁን ለምሳሌ ዩኒቨርሲቲ ኦፍ ፒዛ፣ ዩኒቨርሲቲ ኦፍ ጄኖቫ እነዚህ አክቲቭ ናቸው። አሁን ላይ አፕላይ ማድረግ ትችላላችሁ። ስለዚህ ይሄ ቱርክ ዩኒቨርሲቲ ስኮላርሺፕ የራሻውም አሁን ኦን ነው። የቱርክ ራሱ ገና አልተዘጋም። ለሱም እንደ መነሻ መሆን ሰርቻለሁ። እነዚህ ነገሮችን ከኢትዮ ሮፐር ዩቱብ ቻናል ላይ ማግኘት ትችላላችሁ። ለዛሬ ጀላችሁ የመጣሁት ይሄን ይመስላል። ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላለው ለዛሬ በዚያ በቃው። መልካም እድል ላለው። አመሰግናለሁ። ቴንክ ዩ ቨሪ ማች። ቴንክ ዩ